የኮንክሪትን ስትሬንግዝ ቼክ የምናደርግበትን 5 መንገዶች እንደ የመጀመሪያው ኮምፕሬሲቭ ስትሬንግዝ ሲሆን እንዲሁም ደግሞ በተለምዶ ኪዩብ ቴስት ተብሎ ይጠራል። እነዚህ የኪዩብ ቴስት ወይም ደግሞ ኮምፕሬሲቭ ስትሬንግዝ ቴስት የምናደርግበት መንገድ ላብራቶሪ ላይ ቼክ የምናደርግበት መንገድ ነው። ይሄኛው መንገድ ኮንክሪቱ ከመጣ በኋላ ካስት ተደርጎ የሆነ ያህል ሳምፕል ተወስዶ በኪዩብ መልክ ይቀመጣል ማለት ነው። ከዛ በኋላ እነዚህ በ28 ቀን ኪዩር እየተደረጉ በየሆነ ያህል ቀን ኢንተርቫል ውስጥ ኪዩር እየተደረገ ኮንክሪቱ የተወሰደው ሳምፕል ማለት ነው ላብራቶሪ ላይ ተወስዶ መጨረሻው ሎድ የመሸከም አቅሙ ኮንክሪቱ ምን ይመስላል እንደሚለውን እስከ መጨረሻ ድረስ ቼክ የሚደረግበት መንገድ ኮምፕሬሲቭ ስትሬንግዝ ይባላል። ይሄኛው ሜትድ ሀገራችን ላይ በደንብ በሰፊው የተለመደ ሜትድ ነው። በመቀጠል ስላምፕ ቴስት እንለዋለን። ስላምፕ ቴስት እዛው ሳይት ላይ ነው ቼክ የምናደርገው። ይሄኛውም የራሱ ቴስት ማድረጊያ ሜትድ አለው። ስላምፕ ቴስት የምንጠቀመው የኮንክሪቱ ወርካቢሊቲ ቼክ ለማድረግ ነው። ፍሬሽ የሆነ ኮንክሪት ሳምፕል እንወስድና በዚህ በማቴሪያሉ ቴስት በሚደረግበት የስላምፕ ቴስት ሜዠር ተደርጎ የኳሊቲውን እንዲሁም ደግሞ የኮንክሪቱን ስትሬንግዝ ቼክ የምናደርግበት መንገድ። በሶስተኛነት ደረጃ ደግሞ ወተር ፐርሜቢሊቲ ይባላል። ወተር ፐርሜቢሊቲን ቼክ የምናደርግበት መንገድ ምን ያህል የዲዩሬብል እንዲሆነ እንዲሁም ደግሞ የወተር ሬዚስታንሱ ኮንክሪቱ ውሃ በምን ያህል ጊዜ ውስጥ ያሰርጋል ውሃ የሚለውን ቴስት የምናደርግበት መንገድ ወተር ፐርሜቢሊቲ በመባል ይጠራል። በአራተኛነት ደረጃ ደግሞ ሃመር ቴስት የምንለው ነው። ሀገራችን ላይ ሃመር ቴስትን በብዛት እንጠቀመዋለን። ኦልሬዲ ኮንክሪቱ ከደረቀ በኋላ በመምታት ኮንክሪቱን በራሱ የሆነ ማሽን አለው። በዛ በመምታት የኮንክሪቱን ስትሬንግዝ ቼክ ማድረግ ነው ማለት ነው። ሶ በምንመታው ሰዓት ላይ መልሶ ሪባውንድ ያደረገንን ስትሬንግዙን ሪከርድ በማድረግ ደሞር ሪባውንድ ካለው ወይም ደግሞ ደሞር በጣም ስትሬንግዙን ቼክ ስናደርግ ሪባውንድ ካለው ሞር ስትሬንግዝ አለው ማለት ነው። በዛ